ፊልሙ ሲጀምር የሚያሳየን አንድ አንደርግራውንድ ውስጥ የሚደረግ የቦክስ ግጥሚያ ነው። ይህ በድብቅ የሚደረገው የቦክስ ግጥሚያ ውስጥ አንድ ካርተር የተባለ ማንም ሊያሸንፈው ያልቻለ ሰው ነበር። ይህም ካርተር የተባለው በጣም የልብ ተሰማው። ሁሉንም እያሸነፈ ስለነበረ በጣም የልብ ተሰማው። ነገር ግን ይህ የቀጠለው አንድ ዳልተን የተባለ ሰው ሪንግ ውስጥ ሲገባ ነበር። ካርተርም ልክ ዳልተንን ባየ ቁጥር መጫወት እንደማይፈልግና ጨዋታውን ማቋረጥ እንደሚፈልግ ነገራቸው። ዳልተንም ይህንን ጨዋታ ምንም ነገር ሳይጫወት ብሩን ተሸክሞ ወደ ቤቱ ይሄዳል። ዳልተንም አሸንፎ የተቀበለውን ብር ይዞ ወደ መኪናው እየሄደ ባለበት ሰዓት አንድ በቁማሩ የተበላ የተናደደ ሰው መጥቶ ዳልተንን ይወገዋል። ዳልተን ግን ምንም አልመሰለውም ነበር። ሰውየው ይህንን በማየት በጣም ፈርቶ ይሮጣል። ዳልተንም የተወጋውን ቁስሉን በማከም ላይ ያለ አንድ ፍራንክ የተባለ ሴት ወደ ዳልተን ጠጋና አንድ ነገር ትነግረዋለች። እሷም ከከተማ ወጣ ብሎ አንድ መጠጥ ቤት እንዳላትና ከዛ መጠጥ ቤቶች በጣም የሚረብሹ ሰዎች እንዳሉ ለፖሊሶችን ብታመለክት ምንም ሊያግዟት እንዳልቻሉ ትነግረዋለች። እሷም አንድ የስራ እድል ይዛለት እንደመጣችና በሳምንት እስከ $5000 ልክፈልህ ከኔ ጋር ሆነ ስራ ትለዋለች። ዳልተንም ብዙ ፈቃደኛ እንዳልሆነ ነገራት። እሷም ለማንኛውም ብላ ስልክ ቁጥሯን ጽፋ ትሰጠዋለች። ፍራንኪም ልክ ስልክ ቁጥሯን ጽፋ ከሰጠችው በኋላ ዳልተን ተቀብሎ ዳሽቦርድ ላይ ያስቀምጠዋል። ዳልተን በቀጣይ ወደ ባቡር መንገድ ይሄዳል። እሱም መኪናውን እዛ ላይ አቁሞ ራሱን በባቡር አስገጭቶ ለመግደል ያስባል። ነገር ግን ባቡሩ ሙሉ ለሙሉ አላገኘውምና ዳልተን አልሞተም ነበር። ስለዚህ ዳልተን አንድ ነገር ያስባል። ያም ፍራንኪ የሰጠችውን ስራ ለመቀበል ያስባል። ዳልተንም በሚቀጥለው ቀን ተነስቶ ፍራንኪ ወዳለችው ከተማ ይሄዳል። እሱም እዛ ከደረሰ በኋላ መንገዱን የሚያሳየው ሰው ሲፈልግ አንዲት መጽሐፍ መደብር የምትሰራ ህፃን ልጅ ያገኛል። እሷንም መጠጥ ቤቱ ወዴት እንደሆነ ሲጠይቃት አባቷን ከጠይቀች በኋላ ታሳየዋለች። አባቷም ወዴት እንደሚሄድ አቅጣጫውን ያሳየዋል። ዳልተንም እሱ ወደ አሳየው አቅጣጫ ተነስቶ ይሄዳል። ዳልተንም በመጨረሻ ያንን ሮድ ሃውስ የተባለውን ሊሰራበት የመጣውን ሆቴል ያገኘዋል። እሱም ልክ እዛ ውስጥ እንደገባ አንድ ሰው እሱን እንደሚያውቀውና እንደሚያደንቀው ፍልሚያዎቹንም እንደሚያይ ይነግረዋል። ዳልተንም እንደሚያመሰግን ነግሮት ትንሽ እንደቆየ እዛ ባር ውስጥ ፋይት ይጀምራል። ያን ፋይት ቁጭ ብሎ መመልከት ይጀምራል። ዳልተን ገና ስራ በመጀመሪያው ቀን የከተማው ዱርዬዎች ይመጡና ቤቱን ያገኙትን ነገር ሁሉ በመሰባበር የአስተናጋጆችን በጣም በማስቸገር ላይ ያሉ አስተናጋጁ ጠጋ ብሎ ሊያናገራቸው ሲሞክር ተሰብስበው ሊደበድቡ ሲሉ ዳልተን በመካከል ይገባል። ዳልተንም እነዛን ዱርዬዎች ጠጋ ብሎ ይጠይቃቸዋል። ውጭ የተደረደሩት ሞተሮች የነሱ እንደሆኑ ሲጠይቃቸው አዎ ብለው ይመልሱለታል። እሱም እነዛ ሞተሮች ለመሰባበር ወደ ውጭ ጥሏቸው ይወጣል። እነዛ ዱርዬዎችም በድንጋጤ አብረው ተከትሎት እየሮጡ ይወጣሉ። ነገር ግን ዳልተን ከዛ ባር እንዲወጡለት ስለፈለገ ነው እንጂ ሞተሮችን ለመሰባበር አልነበረም። እሱም ዳልተንም ለመጨረሻ ጊዜ ማስጠንቀቂያ ይሰጣቸዋል። ከዚህ በኋላ በሰላም እንዲጨርሱት ካልሆነ ክፉ ነገር እንደሚደርስባቸው ይነግሩታል። እነሱም በጣም ይስቁበትና እሱ ላይ የባሰ ክፉ ነገር እንደሚደርስ ይነግሩታል። ዳልተንም በሰላም መሄድ እንዳልፈለጉ ሲያይ ሁሉንም አንድ ባንድ ይቀጠቅጣቸዋል። ዳልተን እንደዚህ አይነት ፋይቶችን ለሱ አዲሱ አይደለም። ምክንያቱም እሱ በጣም ታዋቂ የነበረ ፕሮፌሽናል የኤምኤምኤ ፋይተር ነበረ። ስለዚህ ሁሉንም ባንዴ ለመዘረር ብዙም አልተቸገረም ነበር። እዛ የተሰበሰቡ ሰዎች በጣም እስኪደንቃቸው ድረስ ሁሉንም አንድ በአንድ ዘረራቸው። ሁሉንም ዘርሮ ከጨረሰ በኋላ ከዚህ ውስጥ ከተሰበሰቡ ሰዎች የአንዱን መኪና ተቀብሎ ወደ ሆስፒታል ይወስዳቸዋል። ዳልተንም እነዚህን ሰዎች ሆስፒታል አድርሶ ሊመለስ ሲል አንዲት ኤሊ የምትባል ሴት እሱም ሌላ ሕክምና እንደሚያስፈልገውና ነገር ግን እነሱን ስላመጣቸው እያመሰገነች ወደ ውስጥ ገብቶ እንዲታከም ትነግሯል። ዳልተንም በእሱ ሀሳብ ተስማምቶ ውስጥ ገብቶ ቆስሉን በደንብ አድርጋ ታከምለታለች። ከሆስፒታል እንደተመለሰም ፍራንኪ ጠብቃ በሳምንቱ የሰራበትን ደሞዝ ትሰጧለች። በዛውም ትንሽዬ ጀልባ እንዳላትና ከዛ ውስጥ እሱ መኖር እንደሚችል ትፈቅድለታለች። እሱንም እንዳዘጋጀችለት እንደነገረችው ቀጥታ ወደዛ ይሄዳል። በሚቀጥለው ቀን ጠዋት ከባሩ የምትሰራ አንድ ሴት ትቀሰቅሰውና ምግብ ይዛለት ትመጣለች። እሱም ከእንቅልፉ ተነስቶ ወደ እሷ ይሄዳል። እሷም ምግብ ይዛለት እንደመጣችና ቁርስ እንዲበላ ትነግረዋለች። ይህንን ያደረገችበት ምክንያት ማታ በሆቴሉ ላይ ያደረገውን ነገር ለማመስገን እንደሆነ ትነግረዋለች። እነዛ ዱርዬዎች ማን እንደሆኑ ሲጠይቃት በሰፈሩ በጣም አሉ የተባሉ ሁሉንም የሚያስቸግሩ ዱርዬዎች እንደሆኑና ማንም ነክቷቸው እንደማያውቅ ትነግረዋለች። እሱም የመጀመሪያ እንደሆነና እንደቀጠቀጣቸው ትነግረዋለች። ዳልተንም በዛ አካባቢ በጣም ታዋቂና ፌመስ ሰው ሆነ። ዳልተን በመቀጠል ወደ መጽሐፍ መደብሩ ቤትና ኢንተርኔት እንዲያስጠቀማት ጠይቋት ኢንተርኔት መጠቀም ይጀምራል። ነገር ግን በሰፈሩ ሌላ በጣም አሉ የተባሉ ዱርዬዎች መጠበጥበጥ ይጀምራሉ። እሱም ከልክ ከኢንተርኔቱ ወጥቶ እሱን ሲያዩት መጀመሪያም ዝናውን ሰምቶ ስለነበር ሞተራቸውን አስነስተው ከዛ ይሄዳሉ። ዳልተንም ህፃኗን ልጅ ቁጭ ብሎ ሊያረጋጋት ይሞክራል። እሷም እንድትረጋጋ ሲነግራት ነገር ግን ሁሌም እንደዚህ እንደሚያደርጉ ስለምታውቅ እንደለመደችው ትነግረዋለች። በመቀጠል ብራት ወደ ተባለው ወደ ጋንግስተሮች መሪ ይወስደናል። እነዛ በሞተር ሄደው የነበሩት ሰፈሩን ሊበጠብጡ የነበሩት ሰዎች ፈርተው እንደተመለሱ ሲያይ በጣም ይበሳጫል።
ከዚህ በኋላ ለምን እንደሚከፍላቸውና ሊያባራቸው እንደሚፈልግ ሲነግራቸው እሱ በጣም ጎበዝና በጣም ኃይለኛ ተጋጣሚ እንደሆነ ይነግሩታል። በሚቀጥለው ቀን ዳልተን ከአስተናጋጁ እያወራ ባለበት ሰዓት የሆነ ግጥሚያ ይጀመራል። ዳልተንም አንድ ትሪክ ያሳየዋል። ለአስተናጋጁ እንዴት አድርጎ ማስቆም እንዳለበት ያስተምረዋል። አስተናጋጁም እሱን ትሪክ ለመጠቀም ለመገላገል ይሄድ። አስተናጋጁም ቀጥ ብሎ ፋይት ወደሚያደርጉ ሰዎች በመጠጋት ሁለቱንም ለመገላገል ይሞክራል። ነገር ግን አንዱ ለመሰንዘር ሲሞክር ዳልተን ባስተማረው ስታይል አንዱን በቦክስ ብሎ ይጥለዋል። ነገር ግን የተመታው ሰውዬ በጩቤ ሊወጋው ሲል ዳልተን በመካከል ገብቶ ጩቤውን ያስጥለውና ወደ ውጭ እንዲያወጣው ይነግረዋል። በሚቀጥለው ቀን ግን አስተናጋጁ በደንብ እየተማረ ስለመጣ በራሱ ሌሎችን ማባረር ጀመረ። ዳልተንም ወክ እያደረገ ባለበት ሰዓት አንድ አስተናጋጅን ያየውና እጁን ሲመለከት እጁ ላይ የጠባሳ ምልክት ያያል። እሱም ቦክሰኛ ስለነበረ ምን ማለት እንደሆነ ለመረዳት ብዙ ጊዜ አልፈጀበትም ነበር። ስለዚህ ይህንን አስተናጋጅ ከዛኛው አስተናጋጅ ጋር ቲም አፕ በማድረግ ሁለቱንም በደንብ በማሰልጠን ያንን ሬስቶራንት በደንብ አድርገው እንዲጠብቁ በደንብ አድርጎ ያሰለጥናቸዋል። ዳልተንም አንድ የሰከረን ሰውዬ ወደ ቤቱን ለመሸኘት ልክ ከውጭ ሲያስወጣው መኪናውንም ነገ መጥቶ መውሰድ እንደሚችል ይነግረዋል። ነገር ግን ዳልተን ወደ ውስጥ ለመመለስ ሲሞክር በሞተር ተሰብስበው የነዛ ጋንግስተሮች ይመጣሉ። እሱንም ከርቀት ሆነው የማስጠንቀቂያ ምልክት በመስጠት እንደገና ሞተራቸውን አስነስተው አዙረው ይሄዳሉ። ከዛ በኋላም ዳልተን ተመልሶ ከሄደ በኋላ በጣም ሁሌም የሚያስቸግረው አንድ ነገር ነበር። በሌሊት በተኛ ቁጥር ሌሊት ላይ እየመጣ የሚያስቸግረው በፊት ፋይት ሲያደርግ የነበረበት ነገር ላይ ሁሌም እየመጣ በህልሙ ያስጨንቀው ነበር። ዳልተን በሚቀጥለው ቀን ቁርስ ሊበላ ሲሄድ ያቺ እሱን ያከመችውን ዶክተር ያያታል። እሷንም ይጠራትና ከጎን ሆና አብረው ቁርስ እንዲበሉ ይጠይቃታል። እሷም በሐሳቡ ተስማምታ አብረው ከሱ ጋር ቁጭ ብላ ቁርስ መብላት ይጀምራሉ። ዳልተንም ልክ ቁርሱን ከጨረሰ በኋላ ወደ ስራ ይሄዳል። ስራውንም እንደጨረሰ ፍራንኪ ትጠራውና ደሞዙን ትሰጠዋለች። ዳልተንም ደሞዙን ተቀብሎ እየሄደ ያለ መንገድ ላይ አንድ ነገር ያጋጥመዋል። ዳልተንም ዞር ብሎ ከኋላ ሲመለከት በጣም ወደሱ እየፈጠነ የሚመጣ መኪና ያያል። እሱንም ልክ ሊገጨው ሲል ዘሎ ያመልጠዋል። ነገር ግን መኪናው በዚህ አላቆምም። እንደገና ወደ ኋላ ተመልሶ መጥቶ እሱን ለመግጨት ያስባል። ነገር ግን ዳልተን በጣም ወደ ላይ በመዝለል ከመኪናው ኋላ ላይ ይወጣል። ነገር ግን መኪናው ድልድይ ላይ ስለነበረ ዳልተንና መኪናው አብሮ እዛ ወንዝ ላይ ይወድቃሉ። ዳልተንም ከቤት ተመልሶ ከገባ በኋላ ይሄ ሊገለው የነበረው ሰውዬ በመኪና ሊገጨው የነበረው ሰውዬ ተመልሶ አሁንም ከቤቱ ይመጣል። ዳልተንና እሱ ትንሽ ከሱ ጋር ፋይት ካደረገ በኋላ ወደ ወንዙ ይወረውረዋል። ነገር ግን ዳልተን አንድ ያላወቀው ነገር እዛ እሱ የወረወረበት ወንዝ ውስጥ በጣም ኃይለኛ የሆኑ አዞዎች እንዳሉ አላወቀም ነበር። ዳልተንን ሊገለው የነበረው ሰውዬ ለመውጣት እየተጣጣረ ባለበት ሰዓት ዳልተንም ከላይ ሆኖ ያዋረዋል። ለምን ይህን ሁሉ ነገር እንደሚያደርጉና ከዚህ በኋላ ሁለተኛ ተመልሶ ከመጣ እንደሚገለው እያወሩ ባለበት ሰዓት ከርቀት አዞ እንደመጣ ሁለታቸውም ይመለከታሉ። ዳልተንም ሰውየውን ከዛ ውሃ ውስጥ ለማውጣት እየታገሉ ባለበት ሰዓት ነገር ግን አዞው ቀድሞ ይደርስበታል። ሰውየውንም ይነክሰውና ይዞት ይሄዳል። ዳልተንም ሊገለው የመጣውን ሰውዬ ማዳን እንዳልቻለ አውቀ። በሚቀጥለውም ቀን ዳልተን በጠዋቱ በመሄድ ወደ መጽሐፍ መደብሩ ቤት ይሄዳል። እሱም ከህፃኗ ጋር ብዙ ነገር እያወሩ ባለበት ሰዓት እሷም ያለበትን አካባቢ ካርታ ታሳየዋለች። ዳልተንም ልክ ከዛ ከመጽሐፍቱ ቤት እንደወጣ አንድ መሳሪያ የታጠቀ ሰውዬ መጣና ወደ መኪና እንዲገባ ይነግረዋል። ዳልተንም እንደዛ እንደማያደርግ ይነግረዋል። ሰውየውም ዳልተን እምቢ ማለቱን ሲያቅ መሳሪያውን አውጥቶ ያሳየዋል። ነገር ግን ዳልተን ቀስ ብሎ ወደሱ ጠጋ በማለት ሰውየውን እያዘናጋ በጣም ከተጠጋው በኋላ በቦክስ ብሎ ይጥለዋል። ከወደቀ በኋላም የሚተኩስበትን የሌባ ጣቱን ይሰብርለታል። ዳልተንም እሱን ማግኘት የሚፈልግ ሰው ካለ የት ማግኘት እንደሚችሉ እንደሚያውቁና ወደ ባሩ መጥተው ማውራት እንደሚችሉ ይነግረዋል። በመቀጠልም የጋንግስተሮቹ አለቃ እያወራ ባለበት ሰዓት አባቱ ይደውለታል። አባቱንም አለቃውም ስልኩን ያነሳና አባቱን እያደዋራ ባለበት ሰዓት አባቱ ጥሎለት የሄደውን ነገር በስነ ስርዓት እየተቆጣጠረ እንዳልሆነና አሁንም ሌላ የሚቆጣጠርለት ሰው እንደሚልክ ይነግረዋል። ልጁም በጣም ይናደድና ስልኩን ወደ ባህር ይወረውረዋል። በሱ ስር የሚሰሩትንም ሰው አንዱን ስልኩን ከባህር ውስጥ እንዲያወጣ ያዘዋል። ከትንሽ ቀን በኋላ የጋንግስተሩ አባት ለናክስ ለሚባል አንድ ጋንግስተር ይደውለታል። ይህ ጋንግስተር በጣም የታወቀ ሁሉ ነገሮች ፊክስ የሚያደርግ በጣም ኃይለኛ ሰው ነበር። ለሱም ይደውለትና ልጁ የሰራውን ማንኛውም የተበላሸ ነገር በሙሉ ሄዶ እንዲያጸዳለት ይነግረዋል። ናክስም ከጋንግስተሩ አባት የተሰጠውን ትዕዛዝ በመቀበል ቀጥታ ወደዛ ማምራት ይጀምራል። በሚቀጥለው ቀን ኤሊ ጀልባ ይዛ ትመጣለች። እሷም ዳልተንን ይዛ ለመሄድና በጣም ወደምትወደው ቦታ ይዛው ትሄዳለች።
እነሱም እዛ ቁጭ ብለው በመዝናናት ላይ ያሉ ዳልተን ጋር ስለ ብዙ ነገር ማውራት ይጀምራሉ። ዳልተንና ኤሊም ስለ ሰፈሩ ስለሚደረገው ነገር በሙሉ ማውራት ጀመሩ። ነገር ግን ኤሊ አንድ ነገር መጠየቅ ጀመረች። ስለሱ በጣም ፐርሰናል ስለሆኑ ነገሮች መጠየቅ ሲጀምር እሱ ኮምፎርት አልሰጠውም ነበር። ነገር ግን እሷ ሁሉንም ነገር እንደምታውቅና ምንም ነገር ስለሱ ስላለፈ ህይወት ምንም ነገር እንደማይመስላት ትነግሯለች። እሱ ግን አሁንም እንዳልገባት ይነግራታል። ነገር ግን እሷ ምንም ነገር ቢሆን እሱን ለመቀበል ፈቃደኛ እንደሆነች ትነግሯለች። በመቀጠልም ናክስ በጣም በፍጥነት መኪና እየነዳ ወደ ተባለው ከተማ ይደርሳል። እሱም ልክ እንደገባ በጣም እርቦ ስለነበር የቀረበውን ሳንዱች ይበላል። ሳንዱቹን እየበላበት ባለበት ሰዓት የጋንግስተሮች አለቃ ይመጣና ማን እንደሆነ ሲጠይቀው እሱም አባቱ የላከው ሰውዬ እንደሆነ እየነገረው በቦክስ ይመታዋል። አንተ ያበላሸውን ስራ እኔ ላስተካከል የመጣሁት እኔ አንዱ ያስተካካዩ ሰው ነኝ እያለ ይነግረዋል። የጋንግስተሮች አለቃም አንድ የመጨረሻ እድል እንዲሰጠውና አንድ ሀሳብ እንዳለው እሱም ይህንን ሀሳብ ካልተሳካለት እሱ የራሱን እርምጃ እንደሚወስድ ይነግረዋል። ዳልተንና ኤሊ እንደተመለሱ ዳልተንን የጠበቀው ነገር ግን አንድ ሌላ ነገር ነበር። ፖሊሶች አብረው ወደ ፖሊስ ጣቢያ መውሰድ እንደሚፈልጉ ሲነግሩት እሱም አብሯቸው ይሄዳል። ነገር ግን ዳልተን ያጋጠመው ነገር በጣም ግራ የሚገባ ነበር። የፖሊሶች አዛዥ ይህንን ከተማ ለቆ እንዲወጣ ይነግረዋል። የፖሊሶች አዛዥም ይህንን ከተማ ለቆ ማይወጣ ከሆነ እንደሚገለውና እንደሚያሰቃየው እንደሚያስረውም ይነግረዋል። ነገር ግን ዳልተን እንደዛን ማድረግ እንደማይችል ይነግረዋል። ፖሊሱም ዳልተን እንደዚህ እምቢ ማለቱን ሲያቅ ወደ ውጭ አውጥቶ ሊቀጠቅጠው ይፈልጋል። ስለዚህ ፖሊሶቹን እንዲያወጡለት ያዛቸዋል። ፖሊሶቹም በጣም በማስፈራራት ከመኪና እንዲወጣ ይነግሩታል። ፖሊሱም እሱን መምታት ይጀምራል። ልክ ሽጉጡን አውጥቶም ሊተኩስበት ሲል አንድ ሰው ይመጣል። እሱም ኤሊ ነበረች። ኤሊ መታ ፖሊሱን በጥፊ ከመታችሁ በኋላ ዳልተንን በመኪና ይዛው ትሄዳለች። ያ በጥፊ የመታችው የፖሊሶቹ አዛዥ የኤሊ አባት ነበር። ኤሊም ዳልተንን በጣም ይቅርታ እየጠየቀችው እሱም አባቷ ከነሱ ከጋንግስተሮች ጋር አብሮ እንደሚሰራ ትነግሯለች። ይሄ ባለበት ሁኔታ ወደ መጽሐፍ መደብሩ የጋንግስተሮቹ ጋዝ ይዘው ይሄዳሉ። በዚህ መካከል የጋንግስተሮቹ ዋና አለቃ ዳልተንን ለማግኘት ወደ ባሩ ይሄዳል። የጋንግስተሮቹ ዋና አሰልጣኝም ከበዚህ በፊት ዳልተን ያደረጋቸውን ፋይቶች በማውጣት እሱን ለመረበሽ ይሞክራል። ዳልተንም በጣም ራሱን ለመቆጣጠር ይሞክራል። የጋንግስተሮቹ አለቃ የሚያሳየው ቪዲዮ ዳልተን ከቁጥጥር ውጭ ሆኖ ሰው ሲገል ነበር። ልክ ይህ ሁኔታ በተፈጠረበት መካከል ላይ አንድ ሰው ወደ ውስጥ ይገባል። ያም ናክስ ነበር። ናክስ ጋንግስተሮቹን አስከትሎ ወደዛ መጠጥ ቤት ገብቶ ያገኘውን ነገር ሁሉ መሰባበር ይጀምራል። ሁሉም ነገር ባገኘው ነገር ሁሉ መሰባበር ጀመረ። ናክስ እሱን ለማስቆም ሊሞክሩ የሚመጡ ሰዎችን በሙሉ ሁሉንም መዘረርና መምታት ጀመረ። አስተናጋጁም እሱን ለማስቆም ሲመጣ ሁሉንም መቀጥቀጥ ጀመረ። ነገር ግን ናክስን ሊያስቆመው የሚችል አንድም ሰው አልነበረም። ሁሉም ሰው ናክስን ለማስቆም በሚሞክርበት ሰዓት መጠጥ ቤቱ ያሉ ሰዎች በሙሉ እርስ በርስ መጣላት ይጀምራሉ። ሁሉም ባገኙት ነገር ሁሉ መጣላት ጀመሩ። በመጠጥ፣ በቢራ ጠርሙስ፣ በሁሉም ነገር መማታት ጀመሩ። ይሄ ሁሉ ሲሆን ግን ናክስ እና ዳልተን ፊት ለፊት አልተገናኙም ነበር። ልክ ናክስ እና ዳልተን ፊት ለፊት በተገናኙበት ሰዓት ይሄን ነገር እንዲያቆምና እንዲወጣ ይጠይቀዋል። ናክስ ግን ምንም ፈቃደኛ ሊሆን አልፈለገም። ከፊት ለፊት ሆኖ እያወሩ ባለበት ሰዓት በቴስታ ብሎ ይጥለዋል። ናክስም ዳልተንን በጣም መቀጥቀጥ ይጀምራል። ዳልተን ምንም ላለመጣላት ይሞክራል። ነገር ግን ናክስ እሱን ሊመራው አልፈለገም። እየተከታተለ በጣም መቀጥቀጥ ይጀምራል። በስተመጨረሻም ናክስ እና ዳልተን ተያይዘው ውጭ ላይ ይወድቃሉ። ዳልተንም ሁሉንም ነገር ጥሎ ለመሄድ ይወስንና ጥሏቸው ይሄዳል። ዳልተንም ወደ ጀልባው ሄዶ ሁሉንም ነገር ፓክ ማድረግ ይጀምራል። ይህንን እያደረገ ባለበት ሰዓት ፍራንኪ ትመጣና እንዴት በዚህ ሰዓት ላይ ትሄዳለህ ብላ ትነግሯለች። ነገር ግን ዳልተን እሷን ሊሰማት አልፈለገም። ምክንያቱም እሱ መጣላት ከጀመረ ምን ሊያጋጥም እንደሚችል ያውቀዋል። ስለዚህ እሷንም ጥሎ ሻንጣውን ይዞ መሄድ ጀመረ። ነገር ግን መንገድ ላይ አንድ ሀሳቡን የሚያስቀይረው ነገር ተገኘ። እሱም ልክ እንደ ቤተሰብ ሲያቸው የነበሩ እነዛ የመጽሐፍ መደብር ባለቤት የነበሩት ህፃን ልጅና የህፃኗ አባት ሲሰሩበት የነበረው መጽሐፍ መደብር ሙሉ ለሙሉ በእሳት ወድሞ ያገኘዋል። እሱም በጣም ይደነግጥና እየሮጠ ይሄዳል። ነገር ግን ውስጥ ገብቶ ሲያይ እነሱ እንደተረፉና እቃው ግን ውስጥ ያለው ነገር ምንም እንዳልተረፈ ባየ ጊዜ ይህንን ማን እንዳደረገው ሲጠይቃቸው ፖሊሶቹ ማን እንዳደረገው ይነግሩታል። እነሱም እነዛ ጋንግስተሮች ይህን ነገር እንዳደረጉ ይነግሩታል። ስለዚህ ዳልተን አንድ ሀሳቡን የሚያስቀይር ነገር ተገኘ። እነዛን አባትና ልጅ በጣም ነበር የሚወዳቸው። ልክ እንደ ቤተሰቡ ነበር የሚያስባቸው። ዳልተንም እነሱ አሉበት ወደ ተባለው ቦታ
ቀጥታ ይሄዳል። መጀመሪያም ገና አሉበት ወደ ተባለው ቦታ ሲደርሱም አንድ ሰው ያገኛል። እሱንም ዳልተን ይመታውና ውሃ ውስጥ ይወረውረዋል። ዳልተንም አንድ ነገር ይናገራል። እኔ ማንንም ፈርቻ አላቅም ነበር። እኔ የምፈራው ራሴን ነበር። ይሄኛው ዳልተን እንዳይነሳ ነበር እስካሁን ሲሰሽ ነበረው። ነገር ግን አሁን እናንተ ሳልፈልግ ያንን ዳልተን ቀስቅሳችሁታል ብሎ ያንን ሰው በገደለበት እዛው ውሃ ውስጥ እንደጣለው ጥሎት ይሄዳል። ከዛም ዳልተን ዞር ብሎ እንደገና ሲያይ አንድ ልጅ ያገኛል። እሱም ከጋንግስተሮቹ ጋር አንድ የነበረ ሰው ነበረ። እሱም በጣም ስለፈራው ሌሎቹ የት እንዳሉና ምን ሊያደርጉ እንደሆነ እቅዳቸውን በሙሉ ዘርዝሮ ለዳልተን ይነግረዋል። ዳልተንም ይህን ልጅ ከሰማው በኋላ ሁሉንም ሚስጥር ከሰማ በኋላ ወደ እቅዳቸው ቦታ ይሄዳል። ዳልተንም መጀመሪያ የሄደው የጋንግስተሮች ህገወጥ ብር ወደሚገባበት ወደ ጠረፉ ነበር። ልክ እዛ በደረሰ ሰዓት አንድ ፖሊስ ያንን ገንዘብ እየጎተተ ወደ መርከብ ሊያስገባ ሲል ነበር። ዳልተንም ያንን ፖሊስ ተከታትሎ ኖክዳውት አድርጎ እንደገና ያስሯል። ልክ ሻንጣውን ሲከፍተው ሙሉ ሻንጣ ብር ያገኛል። ያንንም ብርም ወስዶ ዳልተን ይደብቀዋል። በሚቀጥለው ቀን ጠዋት ዳልተን እቤቱ ሆኖ ተቀጣጣይ ነገር እየሰራ ባለበት ሰዓት ኤሊ አባት ወይም ያ የፖሊሱ ኦፊሰሮች ይመጣና ኤሊን እንዳገቷት ይነግረዋል። ያንንም ብር ካልመለሰ ኤሊን እንደሚገሏትና እሷን አሁኑኑ ማስፈታት እንዳለበት ይነግረዋል። ዳልተንም ይህንን እንደሰማ በጣም ይደነግጥና ሌላ ምንም አማራጭ እንደሌለው ይነግረዋል። ዳልተንም ወዲያው ይነሳና የአንዱን ጀልባ አስነስቶ ወደዛ ወደ ተባለበት ቦታ ይሄዳል። ዳልተንም ጋንግስተሮቹ ወዳሉበት ቦታ መርከቡን በመንዳት እዛው ቦታው ላይ ይደርሳል። ነገር ግን እንደገባ ያየው ነገር በጣም ያስደነግጣል። የኤሊ አባት በጣም ዘና ብሎ እንኳን ልጁ የታገተችበት ሊመስል በጣም ተዝናንቶ ተቀምጦ ያገኘዋል። ይህን ሁሉ ያደረገው አውቆ እንደሆነና ልጁ ምንም እንዳልታገተች እሱ እዚህ እንዲመጣ ስለፈለገ ብቻ ይህን ሁሉ ታሪክ እንደፈጠረ ይነግረዋል። ነገር ግን በተቃራኒው ያ የጋንግስተሮቹ አለቃ የምር የእውነቱን እንዳገተው ለአባትየው ይነግረዋል። ይህንን እየተነጋገሩ ባሉበት ሰዓት የኤሊ አባትም በጣም ይደነግጥና እየተከራከሩ ባሉበት ሰዓት አንድ ከርቀት የሚመጣ መርከብ አሉ። እሱንም ማን እንደሆነ ቀረብ ብሎ ሲያዩ ያ በመርከብ እየፈጠነ የሚመጣው ሰው የጋንግስተሩ አባት የቀጠረው ናክስ ነበረ። ሰው ሁሉ አቴንሽኑ ወደ ናክስ በሆነበት ታይም ዳልተን ያችን ሰዓት በመጠቀም አንድ ነገር ያደርጋል። እሱም በመጣበት መርከብ ላይ ቅድም ሲሰራ የነበረውን ተቀጣጣይ ነገር እንዳለ ያፈነደዋል። ልክ በዛ ፍንዳታ መካከል ዳልተን ኤሊ ወደ ታሰረችበት ቦታ እየሮጠ ይሄዳል። እሷም ከስር ከመርከቡ አንደርግራውንድ ላይ ታስራ ያገኛታል። ዳልተንም እሷን በማስፈታት ከዛ ይዟት ይወጣል። ነገር ግን ናክስ ዳልተንን በምንም ተአምር ሊፋታው አልፈለገም። ምክንያቱም እሱ ስራው ነበርና የመጣበትም ዓላማ ዳልተንን ለመግደል ነበር። ስለዚህ ዳልተንን ተከታትሎ ማጥቃት ይጀምራል። በሌላ በኩል ደግሞ ዳልተን የጋንግስተሮቹን አለቃ በጣም ይፈልገው ነበር። ዳልተንም የጋንግስተሮቹን አለቃ በጣም የሚፈልገው እነዛን የመጽሐፍ ባለቤቶች የሆኑትን እናትና አባትና ልጆቹን እነሱን የቤታቸውን ስላቃጠለባቸው እሱን ለመበቀል ነበር የሚፈልገው። ስለዚህ ዳልተን እሱን መከታተል ይጀምራል። ትንሽ እንደተከታተለውም ዳልተን የጋንግስተሮቹን አለቃ መርከብ ይይዘዋል። ዳልተንና የጋንግስተሮቹ አለቃ እዛው መርከብ ላይ ፋይት ማድረግ ይጀምራሉ። ነገር ግን ሁለቱም እየተጣሉ ባለበት ሰዓት ወደ መርከቡ ወዴት እየሄደ እንደነበር አላዩም። ነገር ግን መርከቡ ቀጥ ብሎ ወደ ነበሩበት የጋንግስተሩ ቤት ወደ ሆነው ወደዛ ቀጥታ እየሄደ ነበር። በጣም በፍጥነት እየሄደ ስለነበር መቆጣጠር ስላልቻሉ ሁለቱም ዘለው ወደ ወንዙ ይገባሉ። በሌላ በኩል ናክስ ዳልተን ስላመለጠው በጣም ስለተናደደ አንድ መንገድ ላይ አንዱን መኪና ድንገት ያስቆምና እነ ዳልተን ወዳሉበት ቦታ በመኪና እየነዳ ይሄዳል። ዳልተንም ገና ወደዛ ቤት ገና እግሩ ከመርገጡ የጋንግስተሮች አለቃ እሱን ለመግደል በቀስት ለመግደል ይሞክራል። ነገር ግን ጋንግስተሩ ያሰበው ነገር አልተሳካለትም። ዳልተንም ያንን የጋንግስተሮቹን አለቃ በጣም እየቀጠቀጠው ባለበት ሰዓት እነሱ ያሉበትን ቤት በጣም በፍጥነት የመጣ መኪና ገጭቶት ቤቱን ጠርምሶት ይገባል። ያም ከመኪናው ሲወጣ የነበረው ሰውዬ ናክስ ነበረ። ናክስ በጣም በንዴት ከመኪናው በመውረድ እሱን እንዲፋለመውና ዳልተንና ናክስ ሁለቱም መጣላት ይጀምራሉ። ሁለቱም በጣም ፕሮፌሽናል የሆኑ ፋይተሮች ናቸው። ስለዚህ ነገር ግን ዳልተን የናክስ ምቶች መቋቋም አልቻለም። ሁሉንም ናክስ በጣም ኃይለኛ ነበረ። ዳልተንን በጣም ይቀጠቅጠዋል። በስተመጨረሻም ናክስ ዳልተንን ልክ ሆዱ ላይ ይወገዋል። ዳልተንም በጣም እያጣጣረ ባለበት ሰዓት ናክስ ወደ ጋንግስተሮቹ አለቃ ይሄድና እሱንም አንገቱን በመቅጨት ይገለዋል። ናክስ ተመልሶ መጥቶ ዳልተን ላይ የጀመረውን ነገር ለመጨረስ ያስባል። ነገር ግን ዳልተን እንደምንም ተፍጨርጭሮ ተነስቶ ከጎኑ ላይ በነበረው በሰባራ እንጨት ናክስ ላይ ደረቱ ላይ ይወጋዋል።
ዳልተንም ናክስን አንዴ ብቻ ወግቶ አልተወውም። በጣም በተደጋጋሚ ጊዜ በመውጋት ዳልተን ናክስን በጣም በአሰቃቂ ሁኔታ ይገለዋል። በስተመጨረሻም ዳልተን አንድ ነገር ያደርጋል። ያ ከጋንግስተሮች በጣም ብዙ ብር ደብቆት የነበረውን ብር ከነሙሉ ሻንጣው ለነዛ መጽሐፍ መደብር ለነበራቸው ለአባትና ለልጁ ሰጥቷቸው እሱም ወደ ሀገሩ ይመለሳል።